የመጨረሻው መጀመሪያ ሳይሆን ለኔ የመጨረሻው መጨረሻ የሚመስል ነገር ነው እየመጣ ያለው ከሚል ስጋት ነው። መልካም ወደ አንተ የግል ጉዳይ ልሻገር። በመጣጥፍ መጨረሻ ላይ በወረቀት መጨረሻ ላይ እነ በዓሉ ግርማንና ጀነራል ፋንታ በላይን ተጠቅስና እኔ ግን ምንድነው ስጋቴን የመግለጽ እንጂ እንደነሱ ላመንኩበት የመኖርና የመሞት እድልን አላገኘሁም። ያንን እድል የተነፈኩ ሀገርና ዜግነት የተቀማሁ ከርታታ ስደተኛ ነኝና ብለሃልና ስደተኝነትህን በመጨረሻ የተቀበልክ ይመስላል። እንደዛ ነው? ወድጄ ተገድጄ ያውም እውነተኛ ስደተኛ ነኝ ነው የምወስደው። ስለዚህ በዛ መሰረት ከዚህ በኋላ የምታደርጋቸው እንቅስቃሴዎች ያንን የተቀበሉ ናቸው ማለት ነው። ከዚህ በኋላ ልደቱ በውጪ እንደ አንድ ስደተኛ የሚንቀሳቀስ ፖለቲከኛ ነው። ወደ ሀገር ለመመለስ የሚያደርገውንም ጥረት አቋርጧል ማለት ይቻላል። አይ ያው የማታቋርጠው እኮ መንገዱ ሲኖር ነው። አሁን መሄድ ያለብኝን መንገድ ሁሉ ሄጃለሁ። ከዚህ በኋላ ማድረግ አልችልም። ሁለተኛ እዚህ ሀገርም ራሱ በነበረኝ ስታተስ መቀጠል አልችልም። ህገወጥ ነው የምሆነው። ስለዚህ ጥገኝነትም ለመጠየቅ እገደዳለሁ ማለት ነው። ስለዚህ ወድጄ ሳይሆን ተገድጄ ስደተኛ የሆንኩበት ሁኔታ አሁን ሪያሊቲ ነው። ስለዚህ ነገሮች ነገ ከነገ ወዲያ ይለወጣሉ አይለወጡም አብረን የምናየው ነው የሚሆነው። እስከዛ ድረስ ግን ይህን ሪያሊቲ ተቀብሎ መቀጠል ነው። ምን ማድረግ ይቻላል? እሺ ከዚህ በፊት ወደ ጉዳዮቹ እንሂድ። አሁን ጽሁፉ ላይ ወደ ተነሱት ነገሮች ከዚህ በፊት አንስቼብህ ሊሆን የሚችልን አንድ ስለ ትግልና ተስፋ ያለህን ፍልስፍናዊ እሳቤ የሚመለከት አንድ ጥያቄ እንደገና መልሼ ላንሳ ፈለኩኝ። ጽሁፉን ሳነበው የተፈጠረብኝ ነገር ነው እና ልደቱ አንዳንድ ጥቆማዎችን በጽሁፍ ላይ ስታሰፍር ማለት ስላለባቸው ብቻ ነው ወይ የምትላቸው የሚል ጥያቄ እንጠይቅ ያስቻለኝ አንድ ነገር አገኘው። እሱ ምን መሰለህ? መጣጥፍ ላይ ከማን ምን ይጠበቃል በሚል ርዕስ አገዛዙ ሊያደርግ ስለሚገባቸው ነገሮች፣ የጦርነት እቅዱን መተው እንዳለበት፣ በፋኖ በኦሮሞ ነጻነት ሰራዊት ላይ የሚያደርገውን ዘመቻ ያወጀውን ዘመቻ እንዲያቆምና ህወሓትን ለማጥፋትና እንደገና በአሸባሪነት ፈርጆ ከህግና ከፖለቲካ ለማስወገድ የሚያደርገውን እንቅስቃሴ እንዲታቀብ ትመክራለህ። ነገር ግን አሜያ በተደጋጋሚ የኢትዮጵያ ጸረ አገዛዝ ትግል ሊሳካ ከሚችልባቸው ማለት መልካም ሁኔታ ሊፈጥሩ ከሚችሉ ሁኔታዎች አንዱ በአገዛዙም ሆነ በአገዛዙ ቁንጮ ላይ ተስፋ ሙጥጥ አድርጎ መጨረስ መሆኑን በተለያየ ጊዜ ጠቅሰሃል። እዚህም ተነግረንበታል። አብይ አህመድንም የሀገሪቱ ቁጥር አንድ የደህንነት ስጋት አድርገህ መፈረጅህንም ተናግረሃል። ሁለተኛ እዚሁ ራሱ መጣጥፍህ ላይ ለአገዛዙ ካቀረብካቸው ጥቆማዎች ቀጥሎ right there አገዛዙ ከላይ የተጠቀሰውን መፍትሄ በበጎ ፈቃድ መቀበል እንደማይፈልግ አስቀድሞ የታወቀ ነው ብለህ እርግጠኛ ድምዳሜ ያቀርባል። አገዛዙ የማይቀበለውን ተስፋ ማቅረብ ትርጉሙ ምንድን ነው? ተስፋ ሊቆረጥበት ይገባል ያልከው አገዛዝ ተስፋ ያለው ይመስል እንዲህ ያርግ ብሎ ሀሳብ ማቅረብ እንዴት ካለ ፍልስፍናዊ ሐሳብ የሚነሳ ነው? ለአንተ ተስፋ መቁረጥና በአንድ ጉዳይ ላይ በቃ ሙጥጥ አድርጎ ከዛ አካል ተስፋ አለማድረግ ማለት ምንድን ነው? ወይ አሁን ያልከውን መጨረሻ ላይ ለምሳሌ ሁለተኛው አንቀጽ መጀመሪያ ላይ ይሄ አገዛዝ ይሄ አሁንም ብለውን ነገር የመቀበል ፍላጎት እንደሌለው የታወቀ ነው ብዬ ባልን ኖሮ አይ ቲንክ ተስፋ አልቆረጥክም ልትለኝ ትችል ነበር። እሱ ነው እንጂ ጥያቄ የሚያስነሳው። እንደዛ ካልክ ለምን ጻፍከው ከላይ ያለውን ማለት ነው? መጻፍ አለብን። በኢትዮጵያ ፖለቲካ ውስጥ እስካለን ድረስ አንዳንድ ጊዜ ለምሳሌ ምን አማራጭ አለ ይላል የብልጽግና ደጋፊ ነኝ የሚል ኃይል ወይም ደግሞ የውጭ ዲፕሎማት ሆኖ ነገሩን ከውጭ አንጻር የሚመለከት አካል ምን አማራጭ አለ ይላል። አማራጭ አለ። አማራጩን ለመቀበል ፈቃደኛ የሆነ መንግስት ስለሌለ ነው እንጂ አማራጭ አለ። ይሄ አማራጭ ደግሞ ይሄ ነው ብሎ የመጥቀሱ ጉዳይ ሁልጊዜ መባል ያለበት ነው ብዬ አምናለሁ። ያ ማለት ግን ስለጠቀስን ይቀበላል ማለት አይደለም። ዝም ብለን እየጠቀስን ከቀጠል ተስፋ አልቆረጥንም ማለት ነው። ግን ያን የመቀበል ፍላጎት እንደሌለ ያ እድል እንደሌለ አስምሮ ደግሞ መግለጽ ተገቢ ነው ብዬ አምናለሁ። እና እኔ ሁለቱ አንድ ላይ መገለጻቸው ይመስለኛል ኮንሲስተንትሊ የምለውን እያልኩ እንዳለው የሚያሳየው። ያን ባልን ነበረ አሁንም ተስፋ አልቆረጥክም ወይ ሊያስብለኝ የሚችለው። በነገር ላይ በገዢው ፓርቲ ብቻ አይደለም ይሄን ያልኩት።
በተቃዋሚውም ላይ ይህን ብያለሁ። በህዝቡም ላይ ለማለት የፈለኩት ምንድን ነው፣ አንድ ጥሪ ስታቀርብ ለሆነ አካል ጥሪ የሆነ ለዛው ለምሳሌ አገዛዙ ከሆነ ለምሳሌ ይሄ ጥሪ የቀረበው እዛ በተቀመጠበት ፎርም ካየነው ብልጽግና እንዲያረጋቸው የሚጠበቁ ናቸው። ጥሪ ሲደረግ ምላሽ ይኖረዋል ተብሎ ታስቦ ስለሚደረግ ነው። ለዛ አሲም ስለማድረግ ነው አይ ቲንክ ጥያቄውን ያነሳሁትና ወይ በሌላ መልክ አገዛዙ ይሄን ሊያደርግ ይገባው ነበር ግን ይሄን እንደማያደርግ ግልጽ ነው ቢባል ይሻል ይሆን እላለሁ። ለምን ይሄን ጥያቄ ማለት ነው ያገላለጽ ልዩነት ካልሆነ በስተቀር አብሶሉት እሱ ነው ያልኩት። ይሄ አንድ ኮለም ሊያደርግ ይችላል ይሄን ይገባል ግን ደግሞ የማድረግ ፍላጎት የለውም። ይሄን ነው እያልኩ ያለሁት እና እንደ ፖለቲካ አጀንዳ ወሰደው እነዚህ ነገሮች ጊዜ ይዘናቸው የሚቀጥሉ ጉዳዮች ናቸው እንጂ ዝም ብለን በቃ አገዛዙ መቀበል አይፈልግምና ታግለን እንጣለው ማለት ብቻ በቂ አይደለም። ቅድም ተቃዋሚዎቹ ምን ነገር ነበር የሚለውን ማሳየት ያስፈልጋል። ተቃዋሚዎቹንም ቀደም ሲል ጠረፍ አድርገዋልና የተቃዋሚዎቹንም በተመለከተ አንድ ነገር ሳነሳ በኢትዮጵያ ውስጥ ሀሳቦች ሲቀርቡ ለምሳሌ የመፍትሄ ሀሳቦች ተብለው ሲቀርቡ ሪሊ በበለጠ ማተኮር ያለባቸው ትክክለኝነት ላይ ነው ወይስ ተግባራዊ የመሆን እድል ላይ ነው የሚል ጥያቄ ይፈጠርብኛል። አንዱን ኤክስክሉድ ያደርገዋል እያልኩ አይደለም፣ ግን የበለጠ መተኮር ያለበት ትክክለኝነቱ ላይ ነው ወይስ ተግባራዊ የመሆን እድሉ ላይ ነው ብዬ ያሰብኩ ነበር። ለምሳሌ ተቃዋሚዎችን በዋነኝነት በአገዛዙ ላይ ቢያተኩሩ፣ አገሪቱ ላለችበት ሁኔታ በሚመጥን መንገድ ራሳቸውን ቢያጠናክሩና በተባበረ ኃይል አገዛዙን የሚያስገድድ ሰላማዊ የትግል ስልት ቢቀይሱና ቢተገብሩ ምናልባት ከ3 ወራት ባልበለጠ ጊዜ ከፍተኛ ለውጥ ማምጣት ይቻል ነበር አንስተሃል በጽሁፍ። ከዛ ተቃዋሚዎቹ ግን አሁን ያለባቸውን ችግር ለመቅረፍ እንኳን 3 ወር 3 10 ዓመታትም እንደማይበቃቸውም ጠቅሰሃል። አሁን እንደዛ ከሆነ የሚበቃቸው አይመስልም ብለሃል። እንደ አንድ ፖለቲካን በሙሉ ጊዜ እንደሚሰራ ሰው ተቃዋሚዎቹ አሁን ያለበትን ድክመት ያገናዘበ በቀላሉ ሊተገብሩት የሚችሉትን መፍትሄ ማቅረብ አይሻልም ነበር? አቀረብኩ፣ እሱንም አቀረብኩ። ግን ደግሞ ተጨባጭ የጠቀስከውማ በእነሱ አቅም የማይተገበር ነው ብለሃል እዛው ላይ ብዬ ልቦና ቢገዙ ከራሳቸው ኤጎ ከራሳቸው ጠባብ ፍላጎት ቡድናዊ ፍላጎት የሀገርና የሕዝብን ጉዳይ ቢያስቀድሙ እዛ ላይ የዘረዘርኳቸውን ነገሮች ማድረግ በጣም ቀላል ግን ያ ፍላጎት የለም፣ ያ አቅም የለም። ይሄን ነው እየተናገርኩ ያለሁት። ስለዚህ እነዛ ነገሮች በተጨባጭ ሊሆኑ የሚችሉ ናቸው። ነገር ግን እንዳይሆኑ ያደረጋቸው የተቃዋሚ ጎራ ድክመት ነው። ይሄን ችግር እስካልፈታ ድረስ ደግሞ ያው ሄደን የመጨረሻ ጣፍንታችን የተላለቁ መፍረስ ነው የሚሆነው የሚል ነው እና አሁን ከሀገሪቱ ችግሮች አንዱ ልደቱ የመንግስት የሆነውን መሆን፣ የተቃዋሚዎች የሆኑትን መሆን፣ የህዝቡም የሆነውን መሆን፣ የዳያስፖራው የሆነውን መሆን ነው አይደለ? ማለት እዛ ላይ የጠቀስካቸው የዘረዘርካቸው ነገሮች አሉ በደንብ መስፋት ያነሳናቸው። ኦኬ ትልቅ ችግር ሆኗል። ያ ሀገሪቱን እየተላለቀ ወደ መፍረስ እያመጣት ያለ ችግር ነው ማለት ነው። ኢነዌይ የተቃዋሚው የህዝቡና የዳያስፖራው ሁኔታ ሀገሪቱ አሁን ላለችበት ሁኔታ ያበቃ ትልቅ ችግር ከሆነ በቀላሉ ሊያርሙት አልቻሉም ማለት ነው። አሁን እንዳሉ ተቃዋሚዎቹ አሁን ባሉበት ሁኔታ ባሉበት ደረጃ ሚኒማል የሆነ አጀንዳ ለማፈላለግ ስትሞክር ነበረ በተለያዩ ፎረሞች። ለምሳሌ ከኛም የተሳተፍንበት አይደለም እንደሱ ያለ አሁን ባሉበት ሁኔታ ታሳቢ ያደረገ ለመተግበር ቀለል ያለ መፍትሄ ማሰብ አይቻልም ወይ ማለት ነው? ፕራክቲካል ሊሆን የሚችል ይቻላል። በሱ ረገድም ተስፋ ቆርጠን እጃችን አጣጥፈን አንቀመጥም። ምናልባት በመጪዎቹ ወራቶችም የዚህ አይነት ተግባራትን ለማካሄድ አንዳንድ ዝግጅት እኔና በኔ ዙሪያ ያለን ሰዎች ጥረት እያደረግን ነው። ለህዝቡ በሂደት ይፋ የምናደርገው ይሆናል ማለት ነው። ይቻላል። ግን ያው መታወቅ ያለበት ምንድነው አሁን ለምንድን ነው ብዙ ጊዜ ኢትዮጵያ አሁን ባለው ሁኔታ የምትቀጥል ከሆነ ከመዳን ይልቅ የመፍረስ እድል ነው ያላት ምለው ሁሉም በፖለቲካው ሂደት ተሳታፊ የሆኑት ኃይሎች የሚሰሩት ስራ ችግሩን የሚፈታ አይደለም፣ ችግሩን የበለጠ የሚያባብስና አይቀሬ የሚያደርግ ነው። በአንድ ሀገር አንድ የፖለቲካ ለውጥ በተጨባጭ እንዲመጣ ለምሳሌ 3 ተዋናኞች አሉ። መንግስት አንድ ትልቅ ተዋናይ ነው፣ ዋና ተዋናይ ነው።
ተቃዋሚ ኃይሎች አሉ፣ እነሱ ዋና ተዋናይ ናቸው። ከነሱ በላይ ደግሞ የሁለቱም መመንጫ የሆነው የሀገሪቱ ባለቤት የሆነው ደግሞ ህዝብ ዋናው ተዋናይ ነው። እድለኛ የሆነ ሀገር ላይ ሶስቱም የበቁ ሆነው ከተገኙ ወቅት የፈጠራቸው ችግሮች ሲመጡ እነዛን ችግሮች በቀላሉ መሻገር ይቻላል። የህልውና አደጋም ከመሆናቸው በፊት ማለት ነው። አንዳንድ ሀገር ላይ ደግሞ አንዱ ደካማ ሆኖ ግን ደግሞ ሁለቱ ጠንካራ ከሆኑ የበቁ ከሆኑ ያ አንዱ የፈጠረውን ችግር ሁለቱ ተባብረው ታግለው ሊለውጡት ይችላል። ለምሳሌ የኢትዮጵያ መንግስት ደካማና ክፉ ከሆነ ተቃዋሚዎቹና ህብረተሰቡ የበቁ ከሆኑ ሊቀይሩት ይችላሉ በሂደት በትግል። እንደው በጣም እድለኛ ያልሆነ ሀገር ነው ካልን ደግሞ ሁለቱ የተበላሽ ሆኖ ሶስተኛው ጥሩ ይሆናል። ለምሳሌ ገዢው ፓርቲ ወይም መንግስት ተቃዋሚዎችም ደካማ ሆነው ክፉዎች ሆነው ነገር ግን ህዝቡ ጥንካሬ ካለው የበቃ የለውጥ ህዝብ ከሆነ በሁለቱም በኩል ያሉትን ችግሮች በሂደት ታግሎ ሊፈታቸው ይችላል፣ ሊቀይራቸው ይችላል። ከነዚህ ሶስት መሰረታዊ የፖለቲካ ተዋናኞች ውስጥ አንዱም ከሌለህ ግን ከመዳን ይልቅ የመጥፋት እድል ነው። የኢትዮጵያ ተጨባጭ ሁኔታ አሁን ይሄ ነገር ግን ይሄ ሆኗልና በቃ የኢትዮጵያ ጉዳይ አልቆለታል እጃችን አጣጥፈን እንቀመጥ ልንል አንችልም። በመንግስት በኩል አሁንም ተስፋ ሳንቆርጥ ሊወስዳቸው የሚገቡ ጥያቄዎችን እንጠቁመዋለን፣ እንነግረዋለን። በዋናነት ግን ይሄ ለውጥ ሊመጣ የሚችለው በትግል እንደሆነ አምነን በተቃዋሚ ፓርቲዎች ውስጥ ያለው ችግር መዋቅራዊ እንደሆነ መሰረታዊ እንደሆነ እያመንም ያ እንዲፈታ ጥረት እናደርጋለን፣ ትግል እናደርጋለን። ይህምን በህብረተሰባችን ውስጥ ያለው ችግር መሰረታዊ እንደሆነ የኢትዮጵያ ህዝብ ለውጥ ጠባቂ እንጂ የለውጥ ኃይል መሆን እንዳልቻለም እያወቀን በህዝቡ ውስጥ ያሉ ችግሮች በሂደት እንዲፈቱ ህዝቡ በዝምታ ለውጥን ከመጠበቅ ከመመኘት አልፎ የለውጥ ኃይል እንዲሆን ተጨባጭ የሆኑ ጥረቶች እናደርጋለን፣ መታገል አለብን። የሀገርና የህዝብ ጉዳይ ስለሆነ ተስፋ አንቆርጥም ማለት ነው። ስለዚህ በዚህ መልኩ ይዘነው ልንቀጥል የሚገባ ነው። አንድ ጥያቄ አንስተ ነበረ ተድበስብሶን እንዳያልፍ የዚህ የእውነትና የተግባራዊነት ጉዳይ። ሁለቱም አስፈላጊ ናቸው ብዬ ነው የማምነው። መነጣጠልም አለባቸው ብዬ አላምንም። በጋራ ተጣምረው መተግበር አለባቸው ብዬ ነው የማምነው።